ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? አለን። ዛሬ በጣም ለየት ያለ ኤርድሮፕ ይዤላችሁ መጥቻለሁ። ይሄ ኤርድሮፕ 100% የተረጋገጠ ነው። እሱንም ፕሩፍ እንድታረጋግጡ በሚል ይሄን ቪዲዮ የመጀመርላችሁ ዊዝድሮ ካደረኩት ካወጣሁት ነው የምሰራላችሁ። ከዛ ወደ መሀል ላይ ደግሞ እንዴት አድርጋችሁ እንደምትጀምሩ ታሳያችኋለሁ። መጀመሪያ ግን የሰራሁትን እኔ ፕሩፍ የተረጋገጠ አውጥቼ ያሳያችኋለሁ። ከዛ በኋላ እንዴት እንደምትጀምሩት ቀስ በቀስ አሳያችኋለሁ እና ቪዲዮውን እስከ መጨረሻው ተከታተሉኝ። እና ተመሳሳይ ብዙ ኤርድሮፖች ስላሉ ትክክለኛውን የዚህን ኤርድሮፕ ሊንክ ደግሞ ከየት እንደምታገኙትም በዚህ ቪዲዮ ያሳያችኋለሁ። አብራችሁን ቆዩ። ቻናሌም ሰብስክራይብ በማድረግ ተባበሩኝ። አብረን እንደግ። እሺ ወደ ቪዲዮ እንግባ። አሁን ላይ ገንዘብ መስራት በጣም ቀላል ሆኗል። ምርጥ ኤርድሮፕ ይዤላችሁ መጥቻለሁ። አዎ በዚህ ኤርድሮፕ እኔም እስከ $100 ሰርቼበታለሁ። እዚህ ጋር ለምታዩት $102 አካባቢ ይሄው እዚህ ጋር ለምሳሌ $6 አለኝ ማለት ነው። ይሄንን ወደ ፈለኩት ኤክስቼንጅ መደረግ እንደሚችል በደንብ አረጋግጫለሁ። ለምሳሌ ወደ ቶን ለመጨረሻ ጊዜ የቀየርኩትን ላሳያችሁ። እዚህ ጋር ለምታዩት ወደ ቶን ትራንዛክሽን ያደረኩትን ማየት ትችላላችሁ ማለት ነው። ማርኬት ካፑ ላይም እንደምታዩት ማለት ነው ወደ $6.19 ሚሊዮን ትራንስፈር እየሆነበት ያለበት ጽድት ያለ ኤርድሮፕ ነው። እኔም እንደምታዩት በዚህ በምሽት 119,000 ብር ገደማ አግኝቻለሁ። ይሄንንም ለመስራት አይላችሁ መጀመሪያ እዚህ ጋር ዋሌታችሁን ኮኔክት የሚላል እዚህ ጋር ዋሌታችሁን ኮኔክት ማድረግ እንዳትረሱ። ከቴሌግራም ወደ ቶን ኪፐር ወይም ወደ ተለያዩ ዋሌቶች ኮኔክት አድርጉ። ምክንያቱም ዛሬ ነው ገንዘብ የምታገኙት። እዚህ ጋር የመጣችሁ ክሌም ትላላችሁ። ክሌም ካላችሁት በኋላ ልክ እንደምታዩት ክሌም ታረጋላችሁ። ከዛ እዚህ ጋር ከመጣችሁ ወደ ዊዝድሮ የምትለው አነክታችሁ 500 ሲደርስላችሁ አሁን 500 አልደረሰም ይሄን ዊዝድሮ ታደርጋላችሁ ማለት ነው። ሂስትሪ ላይ ላሳያችሁ እችላለሁ። ዊዝድሮዋል በጣም ብዙ ጊዜ አርጌበታለሁ። ማይነሮቹን ምንም አይነት ብር ሳከፍሉ እዚሁ ማይን በሚያደርገው መግዛት ትችላላችሁ። የሰራችሁትን ደግሞ በየ24 ሰዓቱን ወይም በፈለጋችሁ ሰዓት መጥታችሁ አንድ ጊዜ ክሌም ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። እዚህ ጋር እንደምታዩት እኔ ዊዝድሮ እያደረኩ ያስቀመጥኩት አለ። ይሄንን ለምሳሌ ሴል ባረግ ፈልግ ሴል የምትለው አነካና ኦል የምትለው እዚህ ጋር ማክሲመም የምትለው አነካታለሁ ማለት ነው። እዚህ ጋር ማክሲመም የምትለውን ስነካው ወደ 3.3 ቶን አካባቢ ይሰጠኛል ማለት ነው። ከዛ እዚህ ጋር ይሄንን ኮንቲኒው የምትለዋን አንድ ጊዜ እነካታለሁ ማለት ነው። ከዛ ኮንቲኒው የምትለዋን ከነካኋት በኋላ እዚህ ጋር ወደ ጎን ስላይድ አደርጋታለሁ። ከዛ እዚህ ጋር ፓተርኑን አስገባለታለሁ። ከዛ በቀላሉ እንደምታዩት ወደ ቶን ተስዋፕ ተደርጎልኛል ማለት ነው። እዚህ ጋር ላሳያችሁ ባክ ብዬ ላሳያችሁ ማለት ነው። እዚህ ጋር እንደምታዩት ስዋፕ ተደርጎ እዚህ ጋር እንደምታዩት ቶኑ ላይ ይጨምርልኛል ማለት ነው። ብዙ ተመሳሳይ ፌክ ኤርድሮፖች ስላሉ ትክክለኛውን ለማግኘት ቴሌግራማችሁ ላይ ገብታችሁ ሰርች ባራችሁ ላይ እዚህ ጋር እንደምታዩት አት ብሉ መኒ ብላችሁ ጽፋላችሁ። የመጀመሪያ ላይ ምልክት ማድረግበት ይታያችኋል። አት ብሉ መኒ ብላችሁ ጽፉ። አዲስ ቻናል ነው ከፈኩት 104 አካባቢ ሰብስክራይብ አለው። እሱ ስር ትገቡና መጨረሻ ላይ ያስቀምጥኩላችሁ እዚህ ጋር ይታያችኋል። 100% የተረጋገጠ ሚት በሱ ሊንክ ይኸው ከላይ ሊንኩ አለ። ሊንኩን ነክታችሁ ትገባላችሁ። ከዛ ስታርት ትሉታላችሁ። ልክ ስታርት ስትሉት ይከፍትላችሁና ከላይ ኮኔክት የሚል ይመጣል። ከዛ ኮኔክት ማድረግ አለባችሁ። ኮኔክት ካላደረጋችሁ ስራውም አይጀምርም። ከዛ ኮኔክት ስታደርጉት ብዙ አማራጮች ይመጣላችኋል። ከነዛ ስር ቴሌግራም ዋሌት የሚለውን ከመረጣችሁ በኋላ ከሱ ጋር ኮኔክት ታደርጉታላችሁ። ከዛ ትመለሱና ስታርት ስትሉት ጥያቄ ጠይቃችኋል። 1 ሲደመር 1 ወይ 2 ሲደመር 3 ሊሆን ይችላል። 5 ብላችሁ መልሱን ጽፉና ኮንቲኒው ስትሉት መቁጠር ይጀምራል ማለት ነው። ከዛ ይቆጠራላችሁ። በየሰዓቱ እየገባችሁ ክሌም እያደረጋችሁ ልክ 500 ሲሞላላችሁ መውጣት ትችላላችሁ ማለት ነው። እና 500 ደግሞ ስንት እንደሆነ በተረጋገጠ መንገድ ላሳያችሁ። 500 ኤቲኤፍ ኮይኑ ማለት ነው ወደ $25 አካባቢ ይመጣል። እሱን እዚህ ላይ አንድ ዋሌት ስር ገብቼ ላሳያችሁ። ይሄው እዚህ ጋር እንደምታዩት ከላይ ኤቲኤፍ ነው። ይሄው እዚህ ጋር ማረጋገጫ ከላይ አንዱ ኤቲኤፍ 0.05 ምናምን ነው እና ይሄን 0.05ን በ500 ስታባዙት ወደ $25 አካባቢ ይመጣላችኋል። ስለዚህ ኮኔክት አድርጋችሁ 500 እስኪሞላላችሁ እየሰራችሁ ከዛ መውጣት ነው የሚጠበቅባችሁ ማለት ነው። እና ቻናሉ አዲስ ነው፣ ሰብስክራይብ አድርጉ። ማንኛውም ያልገባችሁ ጥያቄ ካለ ጠይቁኝ፣ አስተካክዬ እየሰራላችኋለሁ። እንዲሁም ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ጥያቄዎቻችሁን አስቀምጡልኝ። ለሁላችሁም በየተራ መልሳለሁ። አመሰግናለሁ።